በጣም ጥቅመኛ ሰው ነሽ። ስድ ነህ። እሺ ባለጌ እንደ አንቺ ካንቺም ተብሰው ጭራሽ በጥፊት ማጫ አሁን የሆነች ልጅ እየመጣች ወይ እሺ ትለያለች አትልም። ምንም ማውቀው ነገር የለም። ሰላም ነው እናቴ። ሰላም ነው እናቴ። እንዴት ነሽ? አለን ሰላም ነው። መታወቅ ይችላል? ፍቅር ይባላል። ወዴት ሄድሽ? ምሻይሽ? ለምን ነው ችግር አለ? ምን ችግር አለ? ወደዚህ እየሄድሽ ከሆነ ባላለኝ እና አይ ችግር የለም። ጀስት የሆነ ፍሬንድ ምናምን ማለት አንችልም። ላይክ ብቻሽን ከምትሄጂ ለምን እንትን አለሽ ነው? አያስፈልግም። ግን አሁን እንዴት ነው የምትሸኘኝ? ሲጀመር በእግር እየሄድክ ያለው አንቺን በእግርሽ አይደል እየሄድሻለሽ? ነስ ሌላ ምን ማን ጋር ነው የምትሄጂው? ባልሽ ጋር ከሳዳ ትንሽ ከግማሽ ድረስ ለምን ነው ከእንትን አልጋ አይደነቅፍም? ነጠላ ጫማ ነው ያደረኩት በዛ ላይ። አይ ነው ግን ችግር አለው? ችግር አለው እንዳይደነቅፍ ለምን እንትኑ ግን አሪፍ ነበር። እሺ ቢያንስ ስልክ እንለዋወጥ። እሺ አይሞላብህም? አሁን በዚህ እንደ ስልት በይ አረም ያዝ ምን ችግር አለው? እዚህ ሰፈር አይደለሽ? እና ታዲያ እንዴት ታረም ትመጫለሽ? ብቻዬን በጣም ዲድ ነው ይሻላል። ግን ቢያንስ ስልክ እንኳን መለዋወጥ አንችልም? እሺ ይቅርታሽ በጣም አቤት አቤት አቤት። አሁን እንደዚህ ስልኩን ስታይ ምናምን ሻን ያረገችኝ እንግዲህ አላውቅም እንደሚሆን አላውቅም፣ በጣም አላውቅም። ሻን ያረገችኝ ቆይ አይ ቲንክ ልትመጣ መሰለኝ። እያመጣች ነው። ወይኔ ጉዴ ወይኔ ጉዴ። እግዚአብሔር ውሻን ያረገችኝ ውሻ። አይ ቲንክ እየመጣች ነው እየመጣች ነው። ሰላም ወይኔ እኔ እኮ ልሸኝሽ ስትለኝ እኮ ቅድም ልሸኝሽ ስልሽ እኮ አንቺ በእግር ምናምን በነጠላ ጫማ ምናምን ብለሽ ወደ ያሸበኝ እና ታዲያ ገብተን ነው ዋትሽል እንዴ ቦይፍሬንድሽ ጋር እየሄድሽ አልነበረ? ስጋባም ነግረሽ ካላስቸገረ ነው ስልሽ ቅድም እንትን ብለሽ ነበር እና በእሱኛው ትንሽ አይ ቲንክ ይርቃል መሰለኝ ወይ በዚህኛው ነበር በዚህኛው ሳይት መቻለሽ ኦኬ በዚህ ጋር ልትሆን ይርቅብሻል። በዚህኛው አትተኝም አይሻልም እኮ አይ በእሱኛው እንትን ስለሚል ላይ በዚህኛው ሰው ነሽ አውሪ እኮ በዚህኛው ነይና መጀመሪያ ፊት ለፊት ማረሻል። አቤት 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 እኔ እኮ መጀመሪያ እንተዋወቅና ብዬ አንቺ ለማየት ነበር። አይ ነው ግን ብትነግረኝ መጀመሪያ እንደዚህ ላይክ መኪና ላይ ምናምን ብዬ እንዴት እናገራለሁ? መኪና ላይ ምናምን ብዬ ሳይሆን ችግር አለው ብትነግረኝ። ላይክ አንቺ ደግሞ በጣም አግሬሲቭ ምናምን ነገር ሆንሽብኝና ትንሽ እሱ ነገር ይረብሻል እና ደግሞ ትንሽ ሙድ ያሽብኝ ምናምን ነገር ላይክ ይሄኛው አይ አንዳዝም ቤስ ቀልድ ነው እንጂ እንትን አይደለም እንደዛ ነው። ኦኬ እሺ ሰው አሁን እሺ ግቢና ነው እሺ ለማንኛውም ግቢሽ። ወይኔ ጉዴ ወይኔ ጉዴ ጭራሽ ሌላ ሰዎች እንዴት ፍቅር እንዴት ሀሳብሽ ሊቀየር ይችላል? ነው ሳይሆን ያው ፀሐይም ስለሆነ አሁን እኮ ቅድም እኮ እንደዛ ስንል ላይክ ቦይፍሬንድ ምናምን ስትይ ነበር። አዎ ግን ያው አይደለም አንዳንዴ አንቺን አይተሽ ነው ላይክ አንቺን አይቼ ምናምን ነበር የወደድኩት እና ላይክ እንደዛ ሜን ስትሆኝብኝ ግራ ገባኝ ነገር ልሆን ፈልጌ እንኳን አልነበረም። ግን ያው አይደለም በግሬክ ቦይፍሬንድ ጋር ሄዳለሁ ላለሽ ነበር
አዎ ግን ያው ታልተናል አሁን አንድ ላይ ለምን ያለነው ነው ኦሬዲ እሱን ለመተው እያሰብኩ ላይክ ለምን ላይክ የሆነ ትንሽ አዎ ስለ በቃ ትንሽ እየተግባባን አይደለም ተጨቃጫቂ ነገር ነው ታስቸግሪያለሽ ማለት ነው እኔ ሳለን እሱ ነው አይደለም እንደምትላ ነገር እንደምታስቸግሪ ማጥፋ ይሁን ኮኒ ራስ እንዴት ነው ትራልሽኝ በጣም ኮማስተላችሁ እንደዛ ለማድረግ ፈልጌ አልነበረም ማለት ለመናገር እና ደግሞ ቀድመ ብትነግረኝ ደግሞ ይሁን ነገር አሁን ነበር እንዴት ብዬ ቀደም ይነግርሻለሁ ለማለት ምን ችግር አለው ብትነግረኝ ችግር የለውም እኮ እንዴ አለው ደግሞ እንዳላወቅኩ ነበር ላይክ አስቸጋሪ ምናምን ነገር እንደሆነ ታውቂያለሽ መጀመሪያው እኔ አይደለም ያምር በጣም ነው እንትን ያልሽኝ እኔ ራሱ ላይክ በጣም ነው ያስቸገርሽኝ እኔ ራሱ ቲዩን አደረኩኝ እኔ እኮ ነው የተናገርኩት እንዴ በጣም እኮ እንደሽብኝ በነጠላ ጫማ አልሽኝ ላይክ እኔ ላንተ ላይክ ሰው በመኪና እንዴ እና እንዴት ተጠራጠራለሁ ስለሽ እሺ ቆይ በነጠላ ጫማ ምናምን ሰው መሸኘት ይፈልግ ምናምን አይችልም ይችላል ግን ምን ነጠላ ጫማ እሺ በስልኩ ለምን ነው ልጅ ያሽው እኔ በዚህ ጊዜ ላይ ሰው እንደዚህ ስልክ ሲይዝ አይቻልም ለዛ ነው ላይክ እዚህ ሰፈር አይደለሽ የት ነሽ አራኪሎ ኮና እንዴት እዚህ ልትመጪ ወይ ፍሬንድሽ እሺ አይ ጓደኛዬ ላገኝ ነው ጓደኛዬ ላገኝ እሱን ያሽሽ ነበር ነው ሳይሆን ኦሬዲ ልንታው ስለሆነ እኔም ልተው ስላሰብኩ ለዛ ትታያለሽ ኮርስ ካልተንከባከበክ ምናምን እንሰራለን ሶ ላይክ አሁን ላይ ሪሌሽን ምናምን የሚያዝ አሰባለሽ ነው ኮርስ ግን አለ አይደል ሴት ልጅ ከሆንክ ድረስ ደግሞ አለ የሚከባከብ ሰው ያስፈልጋል ለዛ መንከባከብ ከሆነ ደግሞ እስቲ የሆነ ታይፕሽ ነገር ነው እኔ እኮ ቅድም እኮ እንደዛ እንትን ብለሽ ነበር ግን እሺ እሱን ታዩና ነውስ ዱርዬ ምናምን መስየሽ አንደኛው እንደዛ መስለኝ ነው እውነት ለመናገር ይሆናል አሁን በዚህ ሰዓት ላይ ደግሞ እንደዚህ አይነት ሰዎች አሉ አሁን እንደዚህ መስለው ኬፕስ አደረኩ ምናምን በነጠላ ጫማ ምናምን አሁን ኖርማል እኮ ነው ሳይሆን አብዛኛው ጊዜ እንደዛ አይነት ሰዎች ናቸው ምናምን ይስባል ምናምን ነገር ነክቶ ደግሞ የሚያፈዙት ነገር አለ ምናምን ስለሚባል እና እንዴት አምነሽ ይገባሽ ወጥተሽ ሳይሆን አለ ልታወቅ ስለሆነ እሺ የሆነ ታይፕሽ ነገር እሺ ላይክ አሁን እንደዚህ ስንትን ሳይሆን ላይክ ይምራችሁ ላይክ መኪና ባይኖረው ጭራሽ አትመልሽም ነበር አይ እኔም ኦኬ ስምሽ ማን ነበር ሶ ላይክ ወደ ቤት ይችላል ቤት እኔ እንኳን ወደ ቦሌ አካባቢ ፕሮግራም የለሽም አቸኩል እሺ ደውልላት ነው ለጓደኛዬ ጋር ነበር የምሄደው ደብዬ ነግራታለሁ ስለዚህ ሰው እኔ ጋር አብረሽ መምሸት ትችላለሽ ላይክ ይሄን ሁሉ ነገር ያረክሽው ግን መኪና ምናምን ስላለኝ አይደለም አይደል መኪናው ስለ ለምን መኪና ነው ላይክ ወደሽ ምናምን ነው አይኔ መጀመሪያ የመሰልከኝ ሌባ ስለመሰልከኝ ነው እንጂ ስለመኪናው ነው ሳይሆን ከዛ ላይክ ሌባ እንዴት ይታወቃል ሌባ ይታወቃል ነው ሳይሆን ነክቶ ምናምን ያፈዝዋል ስለዚህ ለዛ ብዬ ነው እንጂ አሁን እንደማላፈዝሽ በማወቅሽ አይ ሳይክ በቃ ኩል ሆንክ ሰው ነህ ቅድምስ እኔ እኮ ቅድም እኮ አስደነገጥሽኝ ስልሽ ኖርማል እኔ አይቼሽ ምናምን ነበር እንትን ያልኩት ከመኪና ወረድኩትና ላይክ እንደዛ ትሪት ስታረጊ ምናምን ነገር ግራ ገባኝና ይሄኛው ስልክ ደግሞ ላይክ የቢዝነስ ስልክ ምናምን የሚይዝበት ስልክ ነበርና አው ግን እኔ አሁን ታታ አይቼ ስለማላውቅ ነው እንደዚህ ስልኮች ምን ደም ያዝናናሽ ብዙ ጊዜ ማይስ ደስ ይለኛል ጓደኞቼ ግን ደስ ይለኛል ተቀልሻ ግን ላይክ የሆነ ይቅርታ ግን ይሄን ማለት ግን ላይክ እኔም ብለሽ ሳይሆን የመጣሽው መኪናውን ብለሽ ነው የመጣሽው ላይክ አይ ቲንክ ጥቅመኛ እንደሆነሽ መሰለኝ አይደለ የሚጠላ ሳይሆን ግን ላይክ አሁን አንቺ ላይክ ራንደም ሰው እንዴት እንደዚህ ትሪት ታደርጋለሽ ምክንያቱም እንደ በዘርፈኝ ሰው ለምን ኢቭን እንዴ ነው አይ ጥቅመኛ ስለሆንሽ ነው እንጂ አትመለሽም ነበር ላይክ ገና የመኪናውን እንትን መኪናው ስገባ አይተሽ ነበር የተመለሽው ነው ሳይሆን ሳይክ በቃ
ላይክ እና ደግሞ ፍቅረኛ ላይ ምናምን ብለሽ ነበረ። አይ ቲንክ ወደሱ እየሄድሽ ነበረ ምናምን ነገር በአንዴ ተውሽው ለእሱ ብለሽ እና ከኔ ጋር ማምሸት ምናምን ፈልግሽ። አሁን ኦልሬዲ ልንለያይ ስለሆነ ነው። ለዛ ነው ኦልሬዲ አሁን በጣም ጥቅመኛ ነሽ ታውቂያለሽ። ይቅርታ ግን በጣም ከፈለክ ልወድልህ እችላለሁ። አዎ ግን እንደዚህ ባትሆኚ ጥሩ ነው። ያምር አይባልም እንደዚህ ላይክ አይ ነው። ግን አንቺም እንደዛ ማለት ያለበት አንቺ ራሱ እኮ መጀመሪያ የመጣው እኮ አንተ ነኝ አይደለሁም። አንቺ እንደዛ ትሪት ያደረግሽብኝ መንገድ እኮ ነው ትንሽ ደስ የማይለው ነገር ገባሽ አይደለ? ከዛ እንደዛ ትሪት አድርገሽኝ ምናምን ነገር ከዛ ጋር በጣም ውሻ ነው ያደረግሽኝ ነገር የሆነ ኬፕ ስላደረኩኝ ምናምን በነጠላ ጫማ ወይ ደግሞ የርገንዶ ስልክ ስለያዝኩ ምናምን ነገር በጣም ውሻ ነበር ያደረግሽኝ። ላይክ አሁን ደግሞ መኪናዬን ስታይ ምናምን ነገር ነው የመጣሽው። ያ ደግሞ በጣም ጥቅመኛ ነው የሚያደርገው። እግዚአብሔር በጣም ይቅርታ ግን በጣም ይቅርታ። ከልብን አሁን ታዲያ ውረድ እያልከኝ ያለው ከመኪናው ላይ እሺ። ሰው ላይክ ሰው ምን እንዲል እኔ እንደዚህ አይነት ሰው አይደለም የጠበቅኩሽ የነበረው። እግዚአብሔርን እንደዚህ አልጠበቅኩም ነበር እና ላይክ በጣም ጥቅመኛ ሰው ነሽ አንቺ። ስድና እሺ ባለጌ እንዴ አንቺ ካንቺም ተብሰው ጭራሽ በጥፊት ማቻለ እዴ ኧረ በኢየሱስ ስም ሰው እያየኝ ነው ሁላ ማለት ነው። እግዚአብሔር ኧረ ሰው እያየኝ ነው። ወይኔ ጉዴ ተዋረድኩ። እቺ ያዋረደችኝ እንዴ ጋይስ። እሺ ሁላችሁ ብሺ ወይኔ እንደዚህ ከሆነማ ታዲያ መጋጫ ይዤ መምጣት አለብኝ ማለት ነው። መጋጫ ይዤ መምጣት አለብኝ ማለት ነው። እንዴ ኧረ ጥፊ። እሺ ለማንኛውም ጋይስ ሁላችሁም ሰብስክራይብ ያረጋችሁ። ወይኔ ጉዴ እንዴ በጥፊ እግዚአብሔርን ደግሞ ያየኝ ሰው በጣም በህይወት የሚጠላው ነገር ደግሞ ጥፊ። ከእንግዲህ አይ ቲንክ ምን ማድረግ አለብኝ ይሄ ነገር ከሰራው እንትን ማድረግ አለብኝ። ይሄ ልብስ ብራውን አድርጌ ነው መስራት ያለብኝ። እንዴ ጭራሽ ከሷም ተብሶ በጥፊ ልሳኝ ሄደች በኢየሱስ ስም። እሺ ጋይስ ለማንኛውም ሁላችሁም ሰብስክራይብ ሼር ላይክ እያደረጋችሁ ሁላችሁም ወዳችኋለሁ። አዲስ የፍቅረ ቤተሰብ አዲስ ዩቲዩብ ነው። ላይክ ቲክቶክ ላይ በደንብ እንተዋወቃለን ምናምን ነገር በደንብ በባሪፉ ደግሞ አሁን ፒካፕ ላይ ነው ውጪ ላይክ ጎልዲገር ፕራንኮችን እናመጣለን። ላይክ ጥቅመኛ ነች የኢትዮጵያ ሴቶች በብዛት ጥቅመኛ ናቸው ወይስ አይደሉም የሚለውን ነገር በደንብ እናያለን። እና ሁላችሁም ሰብስክራይብ እያደረጋችሁ የዚህ ቻናል ቤተሰብ ሁኑ። ወዳችኋለሁ። ይሄ ጥፊ ግን ድጋሚ ከተደገመ ግን ሁለተኛና ሶስተኛ ቪዲዮ አታስቡት። ግን ወዳችኋለሁ። ሁላችሁም ሰብስክራይብ ያደረጋችሁ ወዳችኋለሁ። ፒስ። አይ ቲንክ በሄድ ይሻላል ነው ልግጫት